ሰላም ፋሚሊ እንዴት ናችሁልኝ? እንደተለመደው ዛሬም በሚገርም ቪዲዮ ተመልሰን መተናል ማለት ነው። የዛሬ ሳምንት የለቀኩላችሁ ቪዲዮ እንግዲህ ብዙዎቻችሁ ደስተኛ እንደሆናችሁ አሳይታችሁኛል። በዛ ቪዲዮ እንግዲህ የ1000 ፈንድድ አካውንት $1 ከጎት ፈንድ ትሬደር እንዴት እንደምታገኙ እና እስከ $100 እንዴት ዊዝድሮ እንደምታደርጉ አሳይቻችሁ ነበር። ዛሬም በተመሳሳይ እንግዲህ ሌላ ቪዲዮ ይዤላችሁ መጥቻለሁ ማለት ነው። እንግዲህ ከዛን ጊዜ ጀምሮ የተለያዩ ኦፈሮችን እንደማይና እንደዚህ አይነት ነገሮች ሲገኙ ለእናንተ ሼር እንደማረጋችሁ ቃል ገብቼላችሁ ነበር። ዛሬም አሪፍ ነገር ይዤላችሁ መጥቻለሁ እንደባለፈው ባይሆንም ማለት ነው። ይሄኛውም ይጠቅማችኋል ብዬ ስላሰብኩ እንግዲህ ወደ እናንተ አቅርቤዋለሁ ማለት ነው። እንግዲህ ብዙ ዲስኮርድ ላይም የተሰጡ ኮሜንቶችና የተለያዩ ነገሮችን ለማየት ሞክሬያለሁና እየከፈሉ ይገኛሉ ማለት ነው። እዚህኛው ላይ ደግሞ $1 ሆነ ምንም የምታወጡት ነገር የለም። በነፃ የ1000 2 ስቴፕ ቻሌንጅ አካውንት ነው የምታገኙት ማለት ነው። ሪጅስተር አድርጋችሁ ስትገቡ ለመጀመሪያ ጊዜ የ1000 2 ስቴፕ ቻሌንጅ አካውንት ይሰጧችኋል ማለት ነው። ይሄ ፕሮፊርም እንግዲህ ቪፕሮፕ ትሬደር ይባላል ማለት ነው እና አሁን ላይ እየሰጡ ይገኛሉ ማለት ነው። ነገር ግን እዚህ ጋር እንደ ማስጠንቀቂያ የምነግራችሁ ነገር ከዚህ ከፍሪው ቻሌንጅ አካውንት ውጪ ሌላ መገዙ በራሳችሁ ከሆነ የራሳችሁን ሪሰርች እና የራሳችሁን ሪስክ ውሰዱ። እኔ እዚህ ጋር ምንም አይነት አካውንት ግዙ የሚል ሰጀሽን አላረግም። ምክንያቱም ያን ያህል ሌጂት የሆኑና ያን ያህል ፌመስ ፖፑላር የሆኑ ፕሮፊርም እንዳለመሆናቸው መጠን ከነዚህ አይነት ፕሮፊርም ላይ የራሳችሁን ገንዘብ አውጥታችሁ መግዛት ሪስክ ስላለው ማለት ነው። ምናልባት እናንተ ዲፕሊ ገብታችሁ የራሳችሁን ሪሰርች በደንብ ከሰራችሁ ዲስኮርድ ላይም ሌሎች ነገሮች ላይም በደንብ ፈልጋችሁ ከሰራችሁ የራሳችሁን ነገር መውሰድ ትችላላችሁ። ነገር ግን እኔ ዛሬ ይህንን ቪዲዮ ይዤላችሁ የመጣሁት በነፃ ምንም አይነት ክፍያ ሳትከፍሉ የ1000 2 ስቴፕ ቻሌንጅ አካውንት በነፃ እየተሰጠ ስለሆነ ማለት ነው። ለአንድ ጊዜ ብቻ ነው መውሰድ የምችሉት። በአንድ አካውንት አንድ ብቻ ነው መውሰድ የምችሉት። ተጠቀሙበት እላለሁ ማለት ነው። እንዴት እንደምንወስድና ምን አይነት ነገሮች እንዳሉ ደግሞ ገብቼ ላሳያችሁ ራሴም እየወሰድኩ ማለት ነው። ዊዝድሮ ሳረግም እንደባለፈው የማሳያችሁ ይሆናል ማለት ነው። እስከ መጨረሻው ቪዲዮ ይዩት። ሌትስ ጎ። እንግዲህ ቀጥታ እዚህ አካውንት ላይ ዲስክሪፕሽን ላይ ሊንኩን አስቀምጥላችኋለሁ ባይዘው፣ ወይም ደግሞ ቴሌግራም ቻናል ላይ ገብታችሁ ሊንኩን ማግኘት ትችላላችሁ። ወይም ደግሞ ሰርች ባላችሁ ላይ ቀጥታ ሄዳችሁ ቪፕሮፕ ትሬደር ብላችሁ እንደምታዩት ከላይ መጻፍ ትችላላችሁ። ነገር ግን ዲስክሪፕሽን ላይ እና ቴሌግራም ቻናል ደግሞ ተቀላቅላችሁ እዛ ጋር ሁሉን ነገር አክሰስ ማድረግ ትችላላችሁ እላችኋለሁ። ልክ ሪጅስተር አድርጋችሁ እንደገባችሁ እንግዲህ እንደዚህ አይነት ኢንተርፌስ ነው ይመጣላችሁ ማለት ነው። እዚህ ጋር የተለያዩ ፕሮሞሽናል ነገሮች አሉ፣ ዲስካውንት አላቸው ምናምን አንዳንድ ፕሮሞሽኖች አሉ። ልክ እዚህ ጋር ሆም ላይ ነው ያለሁት። እንግዲህ እዚህ ጋር እንደምትመለከቱት ሆም ላይ ነው ያለሁት። በቀጥታ እዚህ ጋር ፍሪ ፈንድድ አካውንት ፎር ኦል ይላል ማለት ነው። ለማንኛችሁ አዲስ ከሆናችሁ ይህንን ማግኘት ትችላላችሁ ማለት ነው። ግን አንዴ ነው ማግኘት የምችሉት። እንደገና ቀድሜ የጠነቀኳችሁንም ዋርኒንግ እንዳረሱ ማለት ነው። ማለት ገንዘባችሁን አስገብታችሁ ሌላ አካውንት እንዳገዙ ሳይሆን እኔ ምንም ሰጀስት አላረግም። የራሳችሁን ሪሰርች አድርጋችሁ መግዛት ትችላላችሁ። አሁንም ደግሜ እየተናገርኩ ማለት ነው። ነገር ግን እዚህ ጋር ፍሪ ስለሆነ ነፃ የቀረበላችሁ ኦፈር ስለሆነ ይህን ገብታችሁ ወስዳችሁ በተለይ ጀማሪ ከሆናችሁ በዚህ መጠቀም ትችላላችሁ ማለት ነው። በቀጥታ እዚህ ጋር እንደምታዩት ፍሪ ቻሌንጅ የምትላለች ጠቅ እናረጋታለን ማለት ነው። በቀጥታ እዚህ ጋር ስንገባ እንግዲህ እንደምታዩት የ1000 አካውንት $18 ነበር። ነገር ግን አሁን እዚህ ጋር በነፃ ነው እየሰጡን ያሉት ማለት ነው ለአዲስ ተመዝጋቢዎች። እንደምታዩቸው ሌሎች አካውንቶቻቸው አሉ። ሜቢ ሌጂትም ሊሆኑ ይችላሉ። እኔ ያን ያህል እንትላቸውን አላየውም። ነገር ግን ዲስኮርድ ላይ ገብቼ እንዳየሁት መሰረት በዚህ በፍሪው እየሰጡ ይገኛሉ ማለት ነው። ዊዝድሮ እያደረጉ ነው ያሉት ልጆች ማለት ነው። እኛም ዊዝድሮ አድርገንም የምናሳያችሁ ይሆናል ማለት ነው። ነገር ግን ያን ያህል ዊዝድሮ አታደርጉም። ቆይ እሱን ወደ በኋላ አሳያችኋለሁ። ሊሚቴሽን አለው ማለት ነው። እዚህ ጋር 2 ስቴፕ ነው ይላል። እዚህ ጋር 1000 አካውንት ይላል። ቀጥታ በቀኝ በኩል ስንመጡ እዚህ ጋር አይ አግሪ ዘ ተርም ኤንድ ኮንዲሽን እለዋለሁ ማለት ነው። እዚህ ጋር ፍሪ ቻሌንጅ እለዋለሁ ማለት ነው። የሆነ አንዳንድ ነገራቸው ላግ ስለሚያደርግ ምናልባት ካስቸገራችሁ ደጋግማችሁ ሞክሩት። የሆነ ሪጅስተር ስታደርጉ ራሱ ይሄ ሜት ተመዝግበዋል ምናምን ብሎ ነበርና ዝም ብላችሁ ደግማችሁ ሞክሩት ምናምን ነገር። ኦልሬዲ በቃ ፕሮሰስ ቱ ፔመንት ይላል። ያው እኛ ፔመንት ስለማንከፍል ፍሪ ስለሆነ ሲስተሙ ራሱ እንዲረዳው እዚህ ጋር ፕሮሰስ ቱ ፔመንት ለዋለው ማለት ነው። እዚህ ጋር ፕሮሰስ እያደረገ ነው ማለት ነው። እዚህ ጋር እንደ ፔመንት እንደከፈልኩ አይነት ማለት ነው። ነገር ግን ፍሪ ነው ማለት ነው አካውንቱ። እንደምታዩት ቀጥታ አግኝቼዋለሁ። ሎጊን ክሬዴንሻሉን ኤቭሪቲንግ እዚህ ጋር ፕላትፎርም ሎጊኑ እና ፓስወርዱን ሰጥቶኛል ማለት ነው። ከዚህ ጋር ቀጨም አድርጋችሁ ሎጊን ኢንፎርሜሽናችሁን MT5 ላይ ወይም ራሱ ላይ ትሬድ ማድረግ ትችላላችሁ ማለት ነው ብራዘርስ። ኤክስ ብዬ ወደዚህ ጋር ያሉትን ነገሮች አንዳንድ ነገር ላሳያችሁ፣ ህጋቸው ምናምን ማለት ነው። እዚህ ጋር ጀነራል ህጋቸው እንግዲህ 2 ስቴፕ ነው። የባለፈው እንደምታውቁት ከጎት ትሬደር ፈንድ ላይ ያገኘነው ኢንስታንት አካውንት ጽድት ያለ ኢንስታንት አካውንት ማለት ነው። ይሄ ግን 2 ቻሌንጅ ነው ማለት ነው። 2 ቻሌንጅ ነው ከኢንስታንት አንዳንዴ አሪፍ ነው፣ ምክንያቱም ኮንሲስተንሲ ሩል የለውም ማለት ነው።
በአብዛኛው ፕሮፊም ላይ ኮንሲስተንሲ ሩል የላቸውም። ኮንሲስተንሲ ሩል ትንሽ ቻሌንጅ ስለሚያደርግ ማለት ነው። ህጋቸው እንግዲህ እዚህ ጋር የፈርስት ዋን ቻሌንጅ ነው እንግዲህ የሰጡኝ $50 ነች ማለት ነው። እዚህ ጋር ፕሮፊት $50 ስገባ ወደ ሁለተኛው ስቴፕ ገባለሁ ማለት ነው። እንደገና እዚህ ጋር ቶታል ሎሱ $200 ነው። ዴይሊ ድሮ ዳውኑ ደግሞ $100 ነው እና በጣም ሰፋፊ ነው። የሚገርማችሁ ፕሮፊቷ ራሱ ትንሻት። የቱ ስቴፑ ደግሞ ምንድን ነው $150 ነው ማለት ነው። ቱ ስቴፕ ላይ ይከብዳል። አንዳንዶቹ ዋን ስቴፕ ይከብዳሉ፣ አንዳንዶቹ ቱ ስቴፕ ይከብዳሉ። እንደምታውቁት ስለ ፕሮፊም ብዙ የምታውቁ ከሆነ ይሄን ነገር ኑሃው ይኖራችኋል ብዬ አስባለሁ። ሰው ፈጠን ለማድረግ 50 ነው እዚህ ጋር ዋን ስቴፕ ላይ፣ ቱ ስቴፕ ላይ ደግሞ 150 ነው ማለት ነው። ሌሎች እንደዚህ አይነት ዴይሊ ድሮ ዳውን እና ማክሲመም ዴይሊ ድሮ እነዚህን ቼክ ታጋላችሁ። ሚኒመም ዴይ ዋን ዴይ ነው፣ በአንድ ቀን ማለፍ ይችላል ማለት ነው። ሶ ቱ ስቴፕ የምገባው ይሄንን ሳልፍ ነው ማለት ነው። በአጠቃላይ አሁን ወደ ቅድም ሊሚቴሽን አለው ወዳልኳችሁ ነገር ልወሰዳችሁ። እዚህ ጋር አይ ቲንክ አላገኘሁትም ዊ ፕሮቫይድ ምናምን ይላል። ዲቴል ገብቼ እዚህ ጋር ቼክ ማድረግ እችላለሁ። አክቹዋሊ ሩላቸው ምናምን ይሄኛው ፍሪ ስለሆነ አሁን አያሳየኝም ብዬ አስባለሁ። ነገር ግን በቃሌ ልንገራችሁ፣ ቅድም አንብቤ ነበር አንዳንድ ነገሮችን ለማየት እንደሞክሩ $10 ማውጣት የምችሉት ኦቨርኦል ፌዝ ዋንም ፌዝ ቱንም ካለፋችሁ በኋላ የምታወጡት $10 ነው ማለት ነው። ማክሲመም ማለት ነው። $10 እንዳወጣችሁ አካውንቱን ባን ያደርጉታል ማለት ይሄንን ቻሌንጅ ሌላ ገዝታችሁ እንጂ መጠቀም የምትችሉት ይሄንን ብሪች ያደርጉታል ማለት ነው። በፕሮፊም ላንጉዌጅ ማለት ነው። $10 ማውጣት ትችላላችሁ። እንግዲህ አንዳንዶቻችሁ በጣም ስትራግል ውስጥ ያላችሁ ልጆች ልትሆኑ ትችላላችሁ። $10 ምናልባት ለእናንተ ሚኒንግ ያላት ልትሆኑ ትችላላችሁ። እንደገና ደግሞ እኔ ይህንን ነገር ማየው $10 አንጻርነት ሳይሆን እንዴት ነው ፌዝ ዋን ፌዝ ቱ አልፌ ፈንድድ ሆኜ ዊዝድሮ ማድረገው የሚለውን ህጋቸውን ጠብቃችሁ ምናችሁን አዲስ ጀማሪ ከሆናችሁ ይሄ ራሱ ለእናንተ ኤክስፒሪያንስ ነው ማለት ነው። ኤክስፒሪያንስ የምታገኙበት ሪል የሆነ ኢሞሽን ያለው የትሬዲንግ ሳይኮሎጂ ያለው ፕሮሰስ ነው፣ ጉዞ ነው ማለት ነው በዚህ አካውንት ውስጥ የምታደርጉት። ነገር ግን ዝም ብላችሁ $10 ነው ኦቨርኦል የማገኘው ብላችሁ ሳይሆን ማሰብ ያለባችሁ ልክ አጀማሪ ከሆናችሁ ኤክስፒሪያንሱን ፈንድድ አካውንቶች እንዴት እንደሚታለፉ፣ በምን አይነት ሪስክ ማኔጅመንት፣ በምን አይነት ሳይኮሎጂ እንደሚታለፉ የምትጠቀሟቸው የተለያዩ ሩሎችን ጋይድ እያደረጋችሁ የፕሮፊሙም የራሳችሁን ከሪስክ ማኔጅመንት ጋር በተያያዘ ማለት ነው። በዚህ ነገር ይጠቅማችኋል ብዬ አስባለሁ። ዝም ብላችሁ ዴሞ ላይ ምናምን ትሬድ የምታደርጉ ሰዎች አላችሁ። እኔ ዴሞ ጭራሽ አልመክርም። ቀጥታ ፕሮፊልሞችና ቻሌ እነዚህ ኮምፒቲሽን እንደዚህ አይነት ነገሮችና ኮምፒቲሽን ደግሞ ብለው የሚያዘጋጁት አሉ። እነሱ ነገሮች ትሬድ ብታደርጉ ምንም ዴሞም ምንም አታወጡ፣ እዛ ምንም አታወጡ፣ ምንም ሳታወጡ ትክክለኛ የሆነ ትሬድ ማለት ነው። ገብቷችኋል? ኮምፒቲሽን አሁን ፈንድ ኔክስት ይሰጣል፣ ሌሎችም ይሰጣሉ ብዙዎቹ እና እንደዚህ አይነት ነገሮች ላይ ተሳተፉ ለማለት ነው። በቀጣይም እንደዚህ አይነት ፍሪ እና አሪፍ የሆነ ነገር ለአዳዲስ ጀማሪ ትሬደሮች ነው ብዙ ጊዜ ቪዲዮ የምሰራው ማለት ነው። ሲኖር አመጣላችኋለሁ። እስከዛው ቻናሉን ሰብስክራይብ አድርጉ። የባለፈው ቪዲዮ ያመለጣችሁ ካላችሁ ኢንስታንት አካውንት $1 ከጎት ትሬደር ፈንድድ ማለት ነው እየተሰጠ ስለሆነ ከዛም ላይ ሄዳችሁ መውሰድ ትችላላችሁ ማለት ነው። ቴሌግራም ቻናል ጆይን ያላደረጋችሁ ግን እያመለጣችሁ ያሉትን ነገር ነግራችኋችን ገብታችሁ ቼክ አድርጉ። በቀጣይ ቪዲዮ እስከምንገናኝ ይመቻችሁ። ባይ ባይ።